የኢትዮጵያ ባለሀብቶች እዚህ ይመጣሉ። ምን ሊሰሩ ነው የሚመጡት? እስቲ የምታውቂው ነገር አለ? አንቺ ቦሌ ስትመጪ ተቀዳሚ ምርጫሽ የሆነው ቤት ምንድን ነው? ኤድና ሞል። ስማ ኤድና ልጅነሽ የሚባል ነገር ሰምቻለሁ። እውነት ነው? እውነት ነው። ታውቃለኝ ታሪክ በስርዓት ልጅ ነች። ሽንት ቤት ልትጠቀምናል። ኧረ በእናትህ ትቀልዳለህ አይባልም። አካም ቦልተን ማ ፒፕልስ እንዴት ናችሁ? ዮ ምን ሆነ? የምንገኘው በቦሌ ሃይ ስኩል አጠገብ ነው እና ያለንበትን ሁኔታ እናሳያችሁ። መኪናችን ላይ ነው የተቀመጥነው። ላሳያችሁ አካባቢያችን ቦሌ አለምነሽ ፕላዛ ምናምን አጠገብ ማለት ነው። አረዴ ቃሏ እንዴ ቃል ይባላል። በዚህ አጋጣሚ ተዋወቁት። እንዴት ነሽ? ድሪል ምናምን ሰሞኑን ያወጣል እየተባለ ነው። ወሬ እውነት ነው? ከፈጣሪ ጋር አንድ ላይ ያወጣል። ያራዳ ልጅ ነይ እስቲ። የምንገኘው በቦሌ ነው። የዛሬ ቪዲዮአችን ቅዳሜን በቦሌ ሰው እንዴት ነው የሚያሳልፈው? ጀማው ከበሴ ጋር ያለ ነው። በሴ ያራዳ ልጅ ቦሌ ላይ ስንቀርጽ ያገኘ ነው ወንድማችን ነው። እንዴት ነሽ? አሉ ብራዘር። ፒስ ነው? ላይፍ እንዴት ነው? ላይፍ አሪፍ ነው። ቅዳሜ የኢትዮጵያ ባለሀብቶች እዚህ ይመጣሉ። ምን ሊሰሩ ነው የሚመጡት? እስቲ የምታውቂው ነገር አለ? ያው እኔ እንደሚመስለኝ ከሆነ እንደኔ ያገነዛዘብ ከሆነ ከቤተሰቦቻቸው ጋር ወይም ከባለቤታቸው ጋር ከፍቅረኛቸው ጋር ሊዝናኑ ነው የሚመጡት። ሊዝናኑ ምናምን ይመችሽ ያራዳ ልጅ። ፒስ አይ ኤድና ሞል ስራ ቆሟላ። ለምን ነው ስራ ቆመው? አንቺ ቦሌ ስትመጪ ተቀዳሚ ምርጫሽ የሆነው ቤት ምንድን ነው? ኤድና ሞል። ስማ ልጅ እያለ ተቀዳሚ ምርጫሽ የሆነው ቤት ፓንዶራ። እሺ አሁን እንደሚያውቅ አይመስልም እዚህ ጋር ሲናገር። እኔ ጀማው ቦሌ ስመጣ የጨዋነቴን ጥግ የምታውቁት ማለት ነው። ቦራ ምናምን ነው የምሄደው አይደለ? ቦራ ምናምን ወይ ኤድና ሞል። አሁን እዚህ ተዘጋብኝ። እዚህ ነበር የምጫወተው እኔ ቅዳሜ እየመጣሁ እንጂ እንደ ሌሎቹ እንዳልመስላችሁ ለማለት ያለው። ጀማው እቺ መኪና በዚህ አጋጣሚ እኔ ሰው እወዳለሁ ነው ሰምተሃል? ኧረ አሻግሪኝ ያራዳል። ቅድሚያ ለእግረኛ ነው። ሮክ ፔፐር ሲዘር እንጮት የተሸነፈ ዴር ይደረጋል በቦሌ ምድር ላይ። እግዚአብሔርን እሺ ነያ እንዲህ ተብሎ አንዴ የሚባለው 1 2 3 እሺ በሶስት ነው እግዚአብሔርን በሶስት ነው 1 2 3 1 2 3 እሺ አንድ ቀሪ። ኧረ ሶስት ላይ ባዶ አላጨለመኝ። ወርቃኒ መታዘዝ ማልፈልግም ነበር። አንድ ምን እንጮታለን ሌላ እኮ ችግር የለም። እሺ ምንድነው ዴሩ? በስመ አብ ወልድ የፈለግከውን አደረግልኝ። እኔ ምንም ነው የማልፈራው። እግዚአብሔር ሂድ በሳይክሉ ላይ አስነዳኝ ልበል። ማርያም ቦስ ያራዳል እንዴ ነሽ? ሳይክላስ እዛዛዘኝ ነው ያስነዳህ ብለውኝ ታስነዳኝ አገባኝ። አላስነዳህም ማለት ኢትዮጵያዊነት በቃ ኢትዮጵያዊነት መልካም ነው የሚባለው እስከዚህ ነው። ድሮ ቀረ አስነዳኝ ስለው እምቢ አለኝ። እግዚአብሔር እኔ መኪና አላስነዳው፣ አራት አስነዳው። መኪና አስነዳዋለሁ። ቤት እንዴ እኮ እግዚአብሔር አንድ ነገር ለመናገር ያህል ማለት ነው። በዚህ አጋጣሚ እግዚአብሔር እንዴ መንጃ ፈቃድ ያላችሁ ጓደኞቻችን እንንዳበትኛ እኛ እንንዳበት አስጨነቁኝ። በስመ አብ ስለማችል እኮ ነው እንዴ ኖ አብረው ነው የሚነዱት። ለማንኛውም እረፉ በቃ። ጀማው ዞር እያለን ቦሌን እናሳያችሁ ብለን እንግዲህ ካለንበት ቦታ ተነስተናል። ባይዞ ይሄ ኤድና ሞል አሳያቸው። ተሽጦ ነው ምን ሆኖ ነው እንትን ብሏላ፣ ስራ አቁሟል። አንተን እኮ ነው ተሽጦ ኤድና ልጅነሽ የሚባል ነገር ሰምቻለሁ። እውነት ነው? ታውቃለኝ ታሪክ በስርዓት ልጅ ነች የባለቤቱ ያሰር ኤድና ማገል ትላለህ። ቀልድ ነው ብቻ ቦሌ ቅዳሜ ዱካሙ በጣም የሚመቸን ቤት ዱካሙ ኮፊ ያስ አንተ ገብተህ ታውቃለህ እንዴ? አታውቅም። ስለ እውነት ገብተህ አታውቅም እንዴ?
አይደለ? ኧረ ገብቼ አውቃለሁ። በእውነት አንዴ ገብቼ አውቃለሁ። ምን ሽንት ቤት ልትጠቀምናል? ኧረ በእናትህ ትቀልዳለህ አንዴ አይባልም ግን እሺ እግዚአብሔር ኦኬ ይሁን ብለናል። የሰው ልጆች ላይ የሰው ልጅ እንዲህ አይገመትም። ስለ ልጅነት ከተነሳ አይቀር ማለት ነው። ኢድራሙል መተህ ተጫውተህ ታውቃለህ? ፈላያለህ? ኧረ በስመ አብ ሁሌ አንዴ ነው የሚመጣው። በቃ በሁዱድ ብዙ ጊዜ ይመጣ ነበር። አይ ፎሪል ግን ስናወራ አሁን ቁም ነገር ብዙ ጊዜ ባይሆን እመጣ ነበረ። መተህ ታውቃለህ? አዎ። ምን ተጫውተህ ታውቃለህ? ኦኬ እሺ። የባስኬትቦሏን ካወቃት ኧረ እኔንም አስገባኝ። እሺ የባስኬትቦሏን ስለ አይነ ብርሃን እኔን መነጽር አድርገህ አውልቀው ዲኒን ጭራሽ እኔ ነኝ ዩቲዩበሯ ዛሬ እንደ እንግዳ ነው ያመጣሁላችሁ ሲመጣበት በጣም ያሳዝናል። ግን ምን አለ መሰለህ? እሺ አንተ ስማ ገና ቀና እንዴ ጨለማላ ሰገደ እግዚአብሔር አረ ምንም አይመጣውም። ብቻ ተጮች አውቃለሁ ነው የምትለኝ እንዴ? በጣም ከመራ ሌላ የተጮች ታውቃለህ? ፈራጃ ቦራ እዚህ ጋር ቦራ ያለው ምን አረ ለምን አንሄድም? አሁን እዛ ደስ ይለኛል። እስቲ እኛ የምናውቃቸው የድሮ መሳሪያዎች ካሉ የድሮ በልጅነታችን የተጫወትናቸው ነገሮች ካሉ በዛው ምን ይሆናል። ጀማው የልጅነት ጊዜያችን ትዝ ብሎን ካልተጮትን ብለዋል። እንግዲህ ቅዳሜን በቦራ ነው የሚሆነው። በቦሌ ሳይሆን በቦራ ነው የሚሆነው ዛሬ። እስቲ ድራገኑ በጣም ነው የሚያስፈራው። ግን we will see ምን እንደሚፈጠር ጀማው። እዚህ እንትኖችን አያችኋቸው? ይሰማችኋል ድምፁ? ቆይ ዙም አድርጌ ላስ ስማም በጣም ብዙ ነው እንትን ያለው እና ብቻ እስቲ ከተጮትን ቆይተና ግን ድራገንን ዛሬ እንጫወታለን። ሌላም ጨዋታ እስቲ እንሞክራለን። ጨዋታ ገና ካሁኑ መስማት ጀምረናል። አረ በስመ አብ ቃል ተጮትተህ ታውቃለህ እንዴ? ይሄንን መቼ የዛሬ 3 አመት አካባቢ የመጣው አካውንት ትፈራለህ? እግዚአብሔር ገና ያለ ህዝብ እየጮኸ ነው በኢየሱስ ስም ላይ ድረስ ሲወጣ በጣም ነው የሚያስፈራው። በጌት ግን ገብተን እናየዋለን። ጀማ ቆይ ባክቱ ልጅነት ላይፍ ይላል። እድሜ ለቃላት ቃል ዘግሬት ይላል። ራሳችን እንጂ ሌላ ማንም ሊያስከብር የሳይ ማንም ቃሏ ሬዲ ነሽ? ስትጮህ ግን ይታየኛል። እስቲ ቢዛይ እስከነጠር ነበር በኢየሱስ እንዲህ ሲሆን አይደለም የሚያስፈራው። ጀማ ሉክ እንዲህ ሲሆን አሁን በሰማ አመ አተ ያስ ካማ ነገ አታሪ ለምጃለሁ ማለት ነው። ካማ በኢየሱስ ስም ወይኔ በሰማ ቃል ዘግሬ ቃሏ ወንድ ሆናለች። ጌታ ሆይ በስመ አብ እናቴ እየደወለች አተ ከፍለን እንሰቃይ አትፍሪ ተንቀጠቀ ኤልዶና አቤት ኤልዶና ካማ
በኢየሱስ እንዴት ነው ስሜት? ልቤን አጥሎልኝ መሀል ይመጣዋል። እግዚአብሔርን ጅላስ ማለት ነው። ካሜራ ስላለ ተከሰች እንጂ ከማንም በላይ ሽንታም ነች። በስመ አብ በወልድ አንተ በጣም ነው የሚያስፈራው። ልክ ላይ ሲወጣ እኔ እኮ የሚገርመኝ አሪፍ ኤክስፒሪየንስ ልክ ሲጨንቃችሁ ሲደብራችሁ ምናምን የሆነ ያልሆነ ሙሉ ስገቡ እዚህ ከች ለምን ትጠጣለህ? ለምን ታጨሳለህ? ኮምፕሊትሊ ነው ብትረሳው። አሁን ቀዝቀዝ እያለ ነው ማለት ዳራ ሆዴን አጥሎልኝ አቁሙት። አንተ ቮሚት እንዳታ ፌስታልስ ወይኔ ካለቀ በኋላ ወይኔ ኧረ አሁን ነው የሚያስፈራው። እንደውም እግዚአብሔር እያመመ ነው ጀላስ እግዚአብሔር ተጠምጥማበት ምናምን ማለት ነው። አስገቡት እሱንም ያ ቃላብ ከኔል ዳና ጋር ግራ ገባኝ። እግዚአብሔር ሳንት ኤልዳና አንቺ ማንሽ ማ ኤሊያና ሞሌ እናንተ ነው ፒያሳ ያለው ታውቂያለሽ? አኮ እንተዋወቃለን። በቃ እንደዛ ከሆነ የሆነ የምፈልገው ነገር አለ ትላ ቦራ ይሄንን ይመስላል። ይሄንን ይሄ ግን ብጮቶ ደስ ይለኝ ነበረ። ይሄኛው ሳይሆን ፈረሱ ሳይሆን ይሄኛው ግን ተዘግቷል። አሁን አይሰራም። በቃ ማን ነገ ይላል። ፋይናሊ እንዴት ነው ወጣለት እየተባለ ነው። ወጣልሽ ወጥቶልኛል። ወቢት አደረገሽ እንዴ? ሶስቴ ምናምን ሽንት ቤት ተመለሰች ነበር። የሆነ እንዴት ነው በጣም ተንገታክቶኛል። ግን ታግሎሻል። እስካሁን ግን አሸንፌዋለሁ ነው የምትይ? አዎ። ጭዌው እንዴት ነበር? ጭዌው አሪፍ ነበረ። ምንም አይነት ልጅ እያለ ይሄንን ተጫውታል። ድራገን ግን ያው ስለ በቅርቡ እኮ እንትን ያለው የመጣው ቦራ ላይ ያኔ የድሮ ቦራው ላይ የለም ነበረ። ያ ትልቁ እንደሚሽከረከረውን ተጮቻለሁ። ውሃ ውስጥ ላስቲክ ውስጥ ገብተን ውሃ ላይ የምትለቀቀውን ተጮቻለሁ። ያቺኛዋ እንደምትሽከረከረውን ድራገኑ እኔም ካደኩ በኋላ መጫወት ጀመርነው። አዎ ኖርማሊ የለም ነበር። መጫወት ባይዞ ይሄኔ አሁን ይሄንን ደግሞ ከእንትንም አይፈቀድም መሰለኛ የሆነ ኤጅ ሊሚት አለው። አረ ህፃናት እየገቡ አንድ እያያ አንዴ አረ መሰለኝ ኤጅ ሊሚት አለው። አይ ቢኖርም በጣም ፈልፈላ ኦኬ እንጂ ህፃናት እኮ እየገቡ እኮ ነው። አይ ኖርማሊ ከ5 ዓመት በታች ምናምን የሚለው ነገር ሜቢ ግን ቅርብ ጊዜ ነው እንዳልከው። ስንቴ ተጫውታል ይሄንን ድራገን? ስንተኛ ክሎ ዛሬ? ኦኬ 2 ወይ 3 እኔ በዚህ ሳምንት ሁላ ሶስተኛ ነው። ባለፈው ወር ተጫውቻለሁ ዛሬ እና እንዲሞሎ ምፈራውን ምደነግጠው ምንም እንደማልሆን እያወቅኩ ምደነግጠው ነገር አለ አላውቅም። እዚህ ጸዴ ጨዋታ ልጅ እያለ ከተጫወትከው ማለት ነው በደንብ የማትረሳውና ትዝ የሚልህ ይሄ የጭቃ ማቡካት የግድብ መስራት ምናምን ተጫውታላ? አልተጫወትከው? ከሱና እንደዚህ ቦራ ኤድናሞል እየሄድክ ከተጫወትከው የቱ ነው ደስ የሚልና ማትረሳው ትውስታ? ያው እኮ አይገኝም እኮ ላይክ እንደ በጣም የሚገርም ነው። ላይክ ፍሬንድሺፕነት እዛ ጋር ነው የሚጠነክረው። ከጓደኞች ጋር እዚህ ከቤተሰብ ጋር ነው የምንመጣው። ያ ነው ከጓደኞች ጋር በቃ ጆርኒ የሚጀመረው እዛ ላይ ነው። የልጅነት ጓደኝነት ያብታም ነበር እንዴ? በደንብ ትመጣ ነበር እንዴ አይነት ቦታ? አሁን እኔ ልጅ እያለሁ 2-3 ሄደ ተወጥቀሰል አልመጣም። አንቺ ሀብታም ልጅ ነሽ ትመጪ ነበር ወደ እኔ እንደዛ ሀብታም ልጅ የሚባልም ባለው እሑድ ኤርናሞል እና ቦራ ሰምታይምስ እንመጣ ነበር። ሰምታይምስ ሚስ አንዴ በ2 ዓመት በ3 ዓመት አንዴ ይሆናል ይቆረጣል።
አይቀረጥም። እሺ አይ ሲሪየስሊ እኔ እግዚአብሔርን ብቸኛ ልጅ ነበርኩ እስከ የሆነ ዓመቴ እና ቦራ መጥቻለሁ። ኤድና ሞልም ተጮቻለሁ። መድኃኒዓለም ሞልም ትዝ እዚህ ናይ እንዲሁ ላለ መሰለኝ አይደል? ናይ እንዲሁ ተጮቻለሁ ግን በጣም ጥሩ ምናምን አይ እኔ በጣም ትልቅ ልጅ እኮ እንዳልመስልህ ፈላ ነኝ። በጣም ፈላ ነኝ ቢሆንም ናይ እንዲህ እኮ አሁን ማለት አይደል? 7 ነው 8 ዲ ነው መሰለኝ። እዚህ ጋር ያለ እዚህ ቤት አለ ልጅ እያለ እንዲህ በመነጽር የሚታይ ናይ እንዲህ አይደለም። በጣም ፈላ ረኩት ራሴ። አይ ብቻ አሪፍ ኤክስፒሪየንስ ነበረ። እኔ ምን አፍዞኛል ብዬ ነው የማስበው። የገባው ምን ያፈዛ እኔ እንጃ ብቻ ቴንሽን ሰረቀው ወይ ጸበኛ አረገኝ ምናምን። ምኑ ተጫዋች ነበርኩ ባይዘው ከዚህ በኋላ ተቀየርኩኝ። አይ እንደዛ ሳይሆን ሲሪየስሊ እኔ ባለፈው ሙድ ተጫዋች አላልኩም። በጣም ደበረኝ ሙዲ ከጀማው ጋር ተሰብስበን ቁጭ ብለን በቃ ደበረኝ። እዚህ ነበርንና በቃ እንጮት ልግባ አልኳቸው። ከዛ ገባው ተጮትን ደብሮኝ ነበር። የሆነ ሙዲ በየሆነ ነገር ደብሮኝ ነበር። ኮምፕሊትሊ ጠፋልኝ። በቃ ደስ ይላል ጠፋልኝ። በቃ ከዛ እዛም ተጮትን ያኛውን ተጮትን ምናምንና በቃ የሆነ ደንገጥ ስትል በተለይ ስትበላ ምናምን ነገር በቃ ይጠፋላል። ሷሪ ፈሳለ ብቻ ዛሬ አጋጣሚ ነው እዚህ የመጣ ነው እንጂ ፕላናችን አልነበረም። ቅዳሜን በቦሌ ብለን አንዳንድ ነገሮች ልናሳያችሁ ነበር ሀሳባችን። በቦሌ ግን ስናስበው ጥሩ አይደለም፣ አይጠቅመንም። ኔክስት ግን ስለ የማታውንም ደግሞ ልንሰራው እንችላለን። እኮ መጥፎ ነገር ግን ባንሰራ ደስ ይለኛል። እንደ መጥፎ ነገር አይደለም ላይክ የሚሆነውን ነገር ነው እንጂ እኛ እኮ አይደለም የምንሞክረው። ላይክ የሚሆነውን ነገር ግን እናሳያችሁ ይሆናል። ቅዳሜን በቦሌ ብለን ጫፍጫፉን አይተን እዚህ ነው በደንብ ዲቴል በቦራ ያሳለፍነው። ያን ጨዋታ ብንጮህ ደስ ይለን ነበረ። ስለማይሰራ ነው እንጂ ከ5 ዓመት በታች እኮ ነው። አረ ይሄና ሸራሱን አይደለ ነው እንዴ የምትሽከረከረው? አስቀለደ እና ምንድን ነው የምታየው? እዛ ጋር እያየህ ነበር። ይገባል፣ ስለ እውነት ይገባል። አስተያየቱን አይተህ ኧረ መጮች አደረጉኝ። እግዚአብሔር ወይኔ ለክፍለ ሀገር ልጅ አምጥቶኝ መኪናውን ያደረገኝ ኩርቱ ፌስታሉን ያልጣለ መጮች አደረገኝ። እኔ ልርዳው ልተባበረው ብዬ የመጣሁት እዚህ ጋር ምንድን ነው የምጠጣው ማለት ለላሳ ለምን ሚሪንዳ ይሄ የፔፕሲ ሽልማት ቀራ። እናታቸው ነኝና ጠጥተን ፔፕሲ እኛ ትዝ ይላል። ዴይ ዋን ብለን ነው ማለት አይ አንቺ ያ ዴይ ዋን ምሳ ኤቭሪዴይ 3 ሚሪንዳ 3 ፔፕሲ ምናምን ጠጣ ነበረ እና የሶስታችንም እድል እንደሌለን ያወቅነው ያኔ ሶስታችንም ምንም ሳይደርሰን ነፃም ደርሶ ነው ያገኘው። እግዚአብሔርን ፔፕሲ ፌክ ነው ወይ ጀሞ ውስጥ እናንተ የደረሳችሁ ከነበራችሁ ኮሜንት ሴክሽን ላይ ያሳውቁን። ብቻ ያ ጋይስ ብቻ ራሳችንን ስላመመን እንጂ ከዚህ በኋላም ዞር ብለን ብናሳያችሁ አሪፍ ነበረ። የዛሬ ቪዲዮአችን ይሄን ይመስል ነበረ። ቃል ይምጣ ከዚህ በኋላ ወይስ አይምጣ? ይምጣ የምትሉ ኮሜንት ላይ ይቅር የምትሉ ኮሜንት ላይ አይናፋር ነኝ አይ ነው ግን እያስተካከልኩ ነው መጥቶ ትስቅብኛለህ። እኔ እውነቱን ነው እኮ እየተናገርኩ ያለው። በቃ እሱ ነገር ተስተካከል። ቻይ መቻችሁ ከ11 ሰዓት እስከ 2 ሰዓት ትላል። ቻይ መቻችሁ። የዛሬ ቪዲዮ ይመስል ነበረ። በሌላ ቪዲዮ እንገናኛለን። ቅዳሜ የሚለቀቀውን የመኪና ሾው ማየታችሁን እንዳትረሱ። ያባበሉ ገስቶች እንደቀጠሉ ናቸው። ፒስ አውት። ይመቻችሁ።